ቀን ላይ ሙሉ ጤናማ ሆነን ልንውል እንችላለን፣ እንሮጣለን፣ እንሰራለን፣ እንንቀሳቀሳለን። ነገር ግን የሰውነታችን ባዮሎጂና የካርዲዮቫስኩላር ስርዓት እውነተኛ ፈተናው የሚጀምረው ሌሊት አልጋ ላይ ስንተኛ ነው። የሕክምና ሳይንስ ጥናቶች እንደሚያረጋግጡት በርካታ ድንገተኛ የልብ ጥቃቶች፣ ሄርት አታክስ እና የልብ ሥራ ማቆም አደጋዎች የሚከሰቱት ከሌሊቱ 6 ሰዓት እስከ ጠዋት 12 ሰዓት ባለው ጊዜ ውስጥ ነው። ይህ ለምን ሆነ? ምክንያቱም ማታ ስንተኛ ሰውነታችን እረፍት ቢያደርግም ልባችን ግን ደምን በስህበት ሕግና በተቀነሰ የልብ ምት ፍጥነት ለመርጨት ከፍተኛ የውስጥ ትግል ያደርጋል። ልባችን አቅሙ ሲዳከምና ድንገተኛ አደጋ ሊከሰት ሲል ቀን ላይ ምልክት ላይሰጠን ይችላል። ነገር ግን ማታ ከመተኛታችን በፊት ወይንም በከፊል እንቅልፍ ውስጥ እያለን 3 እጅግ ድብቅ የሆኑ የባዮሎጂ ምልክቶችን ያሳየናል። ይህ ቪዲዮ የተለመዱ በተለያዩ ሶሻል ሚዲያዎች ላይ የሚነዙ ጥቅሶችን ለመድገም የተዘጋጀ ወይንም ፍርሃትን ለመርጨት አይደለም። በዚህ ቪዲዮ የምናቀርበው የማህበረሰባችንን ጤና ለመጠበቅና የሰዎችን ሕይወት ለመታደግ የሚረዱ በአሜሪካ የልብ ማህበርና በታዋቂ የሕክምና ጆርናሎች የተረጋገጡ እውነተኛ ክሊኒካዊ ማስረጃዎችን ብቻ ነው። ዛሬ ማታ ከመተኛቱ በፊት በፍጹም ችላ ሊሏቸው የማይገቡ 3 ገዳይ የልብ ምልክቶችን በጥልቀት እንመለከታለን። ቀጣዮቹን ጥቂት ደቂቃዎች ሙሉ ትኩረታችሁን ሰጣችሁኝ እንድትከታተሉኝ በአክብሮት ጠይቃችኋለሁ። ምክንያቱም እዚህ ስክሪን ላይ የምታዩት እያንዳንዱ ሳይንሳዊ መረጃ የእናንተን ወይንም የምትወዱትን ሰው ሕይወት ከድንገተኛ አደጋ የሚታደግበት ልዩ የእውቀት ቁልፍ ነው። የመጀመሪያውና እጅግ ስልታዊ የልብ ድካም ምልክት በሕክምናው አጠራር ኦርቶፒኒያ ይባላል። ማታ አልጋ ላይ በጀርባው ቀጥ ብለው ሲተኙ በጥቂት ደቂቃዎች ውስጥ የትንፋሽ ማጠር፣ የደረት መክበድ ወይንም የመታፈን ስሜት ይሰማዎታል። ነገር ግን ቀና ብለው ሲቀመጡ ወይም 2-3 ትራስ ደግፈው ከፍ ሲሉ ትንፋሹ ይመለሳል። ብዙዎች ይህንን ምልክት እንደ ተራ አስም ወይንም የሳምባ ችግር ይቆጥሩታል። ነገር ግን ሳይንሳዊ እውነታው ምንድነው? ልባችን በተለይም የግራው የልብ ክፍል ደምን በደንብ መግፋት ሲያቅተው፣ ሌፍት ሳይድ ሄርት ፌለር ሲያጋጥመው፣ በጀርባችን በምንተኛበት ጊዜ በታችኛው የሰውነታችን ክፍል የነበረው ፈሳሽ እና ደም በስህበት ሕግ ወደ ላይ ይወጣል። ልቡ ይህንን ፈሳሽ ማስተናገድ ስለማይችል ትርፍ ፈሳሽ በቀጥታ ወደ ሳምባ አየር ከረጢቶች ውስጥ ይከማቻል። ይህም ፓልሞናሪ ኮንጀሽን የምንለው ሲሆን ይህ ማለት በጀርባው ሲተኙ ሳምባው በፈሳሽ እየተጨነቀ ነው ማለት ነው። ቀና ሲሉ ግን ፈሳሹ በስህበት ሕግ ወደ ታች ስለሚወርድ ትንፋሹ ይስተካከላል። ይህ ምልክት ካለው ልቦ በአስቸኳይ የሕክምና ክትትል ይፈልጋል። ሁለተኛው ድብቅ ምልክት ማታ ከመተኛቱ በፊት ወይንም እንቅልፍ ውስጥ ሆነው የሚጀምሩት የማያቋርጥ ደረቅ ሳል ነው። ብዙ ጊዜ ይህ ሳል ጉንፋን ወይንም የአየር መለዋወጥ ይመስላል። ነገር ግን ሳሉ በተለይ በጀርባው ሲተኙ የሚብስ እና አልፎ አልፎ ደግሞ ነጭ ወይንም በትንሹ ሮዛማ ቀለም ያለው አረፋማ አክታ የሚያስከትል ከሆነ ይህ የልብ ህመም ምልክት ነው። በካርዲዮሎጂ ሳይንስ መሰረት ይህ ክስተት ካርዲያክ አስም ይባላል። ቀደም ሲል እንደገለጽነው ልብ ደምን በአግባቡ ማሽከርከር ሲያቅተው ወደ ሳምባ የተመለሰው ፈሳሽ በሳምባ ውስጥ ያሉትን የአየር መንገዶች ብሮንኪውልስ ይቆጠቁጣቸዋል። ሰውነታችን ይህንን ፈሳሽ ለማስወገድ ሲል ከፍተኛ ሳል ይፈጥራል። ሳሉ የሳምባ ሳይሆን የልብ አቅም ማነስ ያመጣው የፈሳሽ መከማቸት ውጤት ነው። ይህንን ምልክት ችላ ማለት ለድንገተኛ የሳምባ እብጠት አኪዩት ፑልሞናሪ ኢዴማ ስለሚዳርግ ከፍተኛ ጥንቃቄ ይፈልጋል። ሶስተኛውና ማታ ከመተኛቱ በፊት ልብሶቹንና ጫማውን ሲያወልቁ በቀላሉ ሊያዩት የሚችሉት ምልክት የቁርጭምጭሚት የባቶቻችሁ ወይንም የእግራችሁ ማበጥ ነው። በሕክምናው ፔሪፌራል ኢዴማ ይባላል። በተለይም ማታ እብጠቱ ላይ በጣቱ ጠንከር አድርገው ሲጫኑት ቆዳው ወዲያውኑ ሳይመለስ ጉድጓድ ሆኖ የሚቀር ከሆነ
ሪፒቲንግ ኢዴማ ይህ የልቦ ቀኝ ክፍል ደምን በአግባቡ እየሳበ እንዳልሆነ የራይት ሳይድ ሄርት ፌለር መከሰቱን የሚያሳይ ግልጽ ማስረጃ ነው። የቀኝ የልብ ክፍል ስራው ደካማ ሲሆን ከሰውነታችን ወደ ልብ መመለስ የነበረበት ደም በደም ስሮች ውስጥ ይቆማል። ይህ ግፊት ፈሳሾች ከደም ስር ወጥተው ወደ እግራችን ቲሹዎች እንዲገቡ ያደርጋል። ቀን ላይ ስንቆም ፈሳሹ እግራችን ላይ ይከማቻል። ማታ ከመተኛታችን በፊት ደግሞ እብጠቱ በጉልህ ይታያል። ይህ እብጠት የኩላሊት ወይንም የጉበት ችግር ሊሆን ቢችልም ከትንፋሽ ማጠር ጋር ሲደመር ግን ዋነኛው ተጠያቂ የልብ መዳከም ነው። ታዲያ እነዚህ ምልክቶች ሲታዩ በቤት ውስጥ ሆነን ራሳችንን እንዴት እንመርምር? የመጀመሪያው በየጊዜው የምትተኙበትን የትራስ ብዛት አስተውሉ። ቀስ በቀስ ትራስ ሳትደገፉ መተኛት እየከበዳችሁ ከመጣ ይህ የፈሳሽ መከማቸት ምልክት ሊሆን ይችላል። ሁለተኛው ማታ ከመተኛታችሁ በፊት በቁርጭምጭሚታችሁ አጥንት አካባቢ ለ5 ሰከንድ በጣታችሁ ተጭናችሁ ልቀቁት። ጉድጓዱ ቶሎ ካልተደፈነ እብጠት አለ ማለት ነው። ሶስተኛው በአንድ ወይንም በ2 ቀናት ውስጥ ያለምንም ምክንያት ከ2 እስከ 3 ኪሎ ግራም ከጨመራችሁ ይህ የስብ ሳይሆን ልባችሁ ማከማቸት የጀመረው የውሃ ፈሳሽ ውጤት ነው። ውድ የቻናላችን ተከታታዮች ልባችን ዕድሜ ልክ ያለ ረፍት የሚሰራ ድንቅ አካል ነው። ሰውነታችን ማታ ማታ የሚሰጠንን እነዚህን 3 ድብቅ የባዮሎጂ ምልክቶች በአግባቡ በማዳመጥ ወደ ከባድ ድንገተኛ አደጋ ከመሄዳችን በፊት የልብ ሐኪም ዘንድ በመቅረብ የኢኮና የኤሌክትሮካርዲዮግራም ምርመራ ማድረግ ሕይወትን ይታደጋል። የማህበረሰባችንን ጤና በጋራ ለመጠበቅ ስንል ይህንን እጅግ ወሳኝ የሕክምና መረጃ ለወዳጅ ዘመዶ ሼር በማድረግ የሰዎችን ሕይወት ይታደጉ። ቪዲዮውን ከወደዱት ላይክ ያድርጉ። ሁልጊዜ እንዲህ ያሉ በጥናት የተመሰረቱ እውነተኛ የጤና ሚስጥሮችን ለማግኘት ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ለልቦ ሙሉ ጤና፣ ለሕይወቶ ሰላማዊ እንቅልፍ ይመለስ። ስላዳመጣችሁኝ ከልብ አመሰግናለሁ። ጤና ለሁላችን። በዩቲዩብ ላይ ከምታሳልፏቸው በርካታ ደቂቃዎች ውስጥ ይህቺ አጭር ጊዜ ለጤናችሁ እጅግ ውድ የሆነውን ዋጋ የምትሰጥ ትሆናለች። ምክንያቱም ዛሬ የምንነጋገረው በየቀኑ ጠዋት ማታ ከጓደኞቻችን ጋር ወይንም በሥራ ቦታ በጉጉት ስለምንጠጣው መጠጥ ነው፣ ስለ ቡና። ቡና ለአእምሯችን መነቃቃትን፣ ለቀናችን ጉልበትን፣ ለሰውነታችን ደግሞ በርካታ አንቲኦክሲዳንቶችን የሚሰጥ ድንቅ የአንጎልና የሰውነት ማገዶ ልንለው እንችላለን። ነገር ግን አንድ ትልቅ እውነት ልንገራችሁ። ይህ በየቀኑ የምንወደው መጠጥ አጠቃቀማችንን ካላወቅንበት ጤናችንን ቀስ በቀስ የሚያደማ መርዝ ሊሆን ይችላል።